ለምንድን ነው የፈለከው አንተ? እኔ ሳትነግሪኝ የትም ሄደን የሚገርም ነው። በጣም ነው የምታሳዝነው። ሃይሚ በጣም ታሳዝናለች። የምሬን ነው ተመልካቾች። ሃይሚ በጣም ነው የምታሳዝነው። ብዙ ነገር ያሳለፈች ልጅ ናት። እንግዲህ ሃይሚ በጣም ብዙ ነገር አሳልፋለች። ሃይሚ አሁን ደግሞ በዚህ ላይ ሌላ ልጅ ብሩኬ ሲያመጣ በጣም ነው የሚከብዳት ለሷ። የምር ማንም የትኛውም ሴት ብትሆን በጣም ነው የሚከብዳት። እንዴ ሌላ ልጅ ብሩኬ አለው ሲባል ምን ማለት ነው? አንተ ብሩኬ ራሱ እንዴት እንደዚህ ነገር ታደርጋለህ? አንተ ራሱ ስርዓት የለህም ብሩኬ። እንዴት ከሃይሚ ጋር አብረህ እየኖርክ ሚስት እያለች ጭራሽ ሌላ ልጅ ይዞ መምጣት ምን ይሉታል? የምር ልጅ ናት ወይስ ምንድነው? እኔ እንደ በኩሌ ዲኤንኤ ድጋሚ ቢደረግ ነው ሐሳቤ። እንደ አዲስ ድጋሚ ዲኤንኤ ቢያረጉ እንደዛ ነው። የኔ ሐሳብ እንደዛ ነው። እና ሃይሚ እንዴት እንዳሳዘነችኝ የምሬን ነው። ስትወርቅ ራሷን ስትወርቅ ራሱ በጣም ነው ያሳዘነችኝ። እና ሴት ልጅ ናት እንግዲህ። እና ሃይሚ በጣም ነው የምር። ሴቶች ሁላችሁም ከሃይሚ ጋር ነው መሆን ያለባችሁ ሁላችሁም ማለት ነው። በጣም የምታሳዝን ልጅ የምር። እንዴ አንተ ምን ሆነ ነው እንደዚህ የምታረገው? እዩነሽ አንቺ ደግሞ ምን ማለት ፈልገሽ ነው? ልጅ ነው ምናምን የብሩክ ልጅ ነው ምናምን የምትይው የምር የብሩክ ልጅ ነው? እኔ አልስማማም። የብሩክ ልጅ ላይሆን ይችላል። አንቺ ለመበጥበጥ የመጣሽ ነሽ። ሃይሚን ለመበጥበጥ የመጣሽ ልጅ ነሽ እንጂ እኔ የብሩክ ልጅ አይመስለኝም። ልጁ የብሩክ ልጅ አይደለም። ለመበጥበጥ የመጣሽ የሃይሚን ህይወት ለማበላሸት የመጣሽ ልጅ ነሽ እንጂ ብሩኬ እንደዚህ ያረጋል ብዬ እኔ አልጠብቀውም። እንደዚህ ካረገ በጣም ባለጌ ነው፣ በጣም ባለጌ እና እንደዚህ ያረጋል ብዬ እኔ አልጠብቅም። ብሩኬ እንደዚህ ያረጋል ብዬ አልጠብቅም። ሐሰን ደግሞ ምን እየሆንክ ነው አንተ? ሐሰን ከሃይሚ ጋር ምንድነው ያለክ? ከሃይሚ ጋር ሁሌ ከሃይሚ የሆነ ነገር ሲፈጠር ሃይሚ ጋር ምናምን ታረጋለህ። ሃይሚን ወዳት ነው ወይስ ምንድነው? ሐሰን የምታረገው ነገር ግን ልክ አይደለም። ሐሰን ራሱ ማለት ነው የምታረገው ነገር ልክ አይደለም። ሐሰን ራሱ ልክ አይደለም የምታረገው። እቺ ልጅ የሃይሚን ላይፍ የሃይሚን ህይወት ለመበጥበጥ ነው የመጣችው። እንዴት? በጣም እኮ አያስችልም። በጣም ከባድ ነገር ነው። ራሷን መሳቷ ራሱ በጣም ኖርማል ነገር ነው። እንዴት ራሷን አስትም? ይሄ ሁሉ ጉድ እየሰማች እኔ በበኩሌ ድጋሚ ዲኤንኤ ድጋሚ ቢደረግ ነው። እኔ እንደ ሐሳብ ድጋሚ ዲኤንኤ ያርጉ። የብሩክ ልጅ ነው እውነት የብሩክ ልጅ ነው ወይስ አይደለም? ድጋሚ ዲኤንኤ እንዲያረጉ ነው። እንግዲህ ተመልካቾቼ እንግዲህ ላይክ እያረጋችሁ ሰብስክራይብ እያረጋችሁ እንግዲህ ለቤቱ አዲስ ከሆናችሁ እንግዲህ ሁላችሁም ውጭ ያላችሁ ሀገር ውስጥ ያላችሁ እንግዲህ በሰላም ሰርታችሁ ወደ ሀገራችሁ ተመልሳችሁ ያሰባችሁትን እንድታሳኩ ፈጣሪ ያርጋችሁ ነው የምላችሁ። እና እቺ ልጅ ሁን ብላ ለመበጥበጥ የመጣች ናት። የብሩክና የሃይሚን ህይወት ለመበጥበጥ የመጣች ብሩክና ሃይሚ ተለያይቶ እንዲኖሩ ልታረግ ያሰበች ናት። በቃ በግልጽ አማርኛ የሆነ ነገር እንዲለያዩ ልታረግ የመጣች ልጅ ናት። እና ብሩኬ ማስተዋወቅ አልነበረብህም፣ ለቤተሰብህም ለሃይሚም ማስተዋወቅ አልነበረብህም ጭራሹን። ልጅ ከሆነች የምር እኔ በጣም ነው ማዝነብህ ብሩኬ። የአንተ ልጅ ከሆነች በጣም አዝናለሁ። በጣም የምር አንተ በጣም ባለጌ ነህ ማለት ነው። የምሬን ነው። ሃይሚ እያለች ሌላ ልጅ መውለድ በጣም ያሳዝናል። እኔ ግን ልጅ አይደለችም፣ እርግጠኛ ነኝ ልጅህ አይደለችም። እና ሃይሚ አሁን እንግዲህ ሆስፒታል ነው ያለችው። በጣም ነው የሚያሳዝነው። በጣም የምር በጣም ነው ያሳዘነኝ። እኔ በጣም ነው ያሳዘነኝ። አንተ እንዴት እንደዚህ ታረጋለህ? ዝም ብለህ መቀበል የለብህም። አሁን ልጅህ ናት ሲባል አዎ ብለህ ወዲያው መቀበል የለብህም። ዲኤንኤ ድጋሚ ሄደህ ማስመርመር አለብህ። ልጅቷን ህይወት መበጥበጥ ነው መናገር ራሱ እኮ አያስፈልግም። ልጅህ እንኳን ብትሆን ማሳደግ ነው ያለብህ፣ ወይ በድብቅ አድርገህ ልጁን ማሳደግ እንጂ ሃይሚን እዚህ ጋር መተህ ጭንቅላቷን መረበሽ አያስፈልግም። ሃይሚን መበጥበጥ አልነበረብህም ብሩኬ። ሃይሚን እንደዚህ አርግተህ መበጥበጥ አልነበረብህም። እንደዚህ አይነት ነገር መናገር ራሱ ጭራሽ አልነበረብህም። በሃይሚ እንደዚህ አይነት ነገር መንገር የለብህም። ቤተሰቦቿን መስማት አልነበረባቸውም። የሃይሚ ቤተሰብ ሃይሚም እንደዚህ አይነት ነገር መስማት የለባትም። ይሄ እኮ በጣም የማይደረግ ነው። ትልቅ ስህተት ነው። እንግዲህ አንድ ስህተት ብዙ ነገር ነው የሚያበላሽው። በጣም ብዙ ነገር ያበላሻል እንግዲህ። እና የምሬን ነው። እሷ የምትለው ቃል ራሱ ጠፋት። ሃይሚ ምን እንደምትል ራሱ ግራ ገባት። የምትለው ነገር ጠፋት፣ ግራ ገባት። እንዴት አብሬ የኖርኩት ሰው እንዴት እንደዚህ ያደርጋል? ብሩክ እንዴት እንደዚህ ያደርጋል ብላ ግራ ገባት። እሷ ራሱ አላመነችም። በቃ ለማመን ከበዳት። ከአቅሟ በላይ ሆነ።
ማነው አቡ ነው ማነው ደግ አረካቸው። ልክ ነው የሰጣቸው። ሐሰንን ያኛው ሁሉንም ልካቸውን ሰጣቸው። አቡ በጣም ጎበዝ የምር ልክ አቀመሳቸው። አንድ ባንድ ጥፊ ነው ያቀመሳቸው። እንዴ የምሬን ነው። የልጅ ስራ ነው የሰራው ብሩኬ። እንደዛ አርግተህ ከሆነ የምር የልጅ ስራ ነው የሰራው። ሌላ ልጅ ወልደህ ከሆነ ያንተ ልጅ ከሆነ በጣም ትልቅ ስህተት ነው የሰራው። እዚህ ጋር ሃይሚን ጭንቅላቷን እንደሚነካት እያወቅ እንደዚህ እንደሚፈጠር እያወቅ ሃይሚን ለመጉዳት ነው ወይስ ምንድን ነው? እንዴ ይሄ እኮ በጣም ትልቅ ነገር እኮ ነው። ሃይሚን በጣም ሊጎዳት ከዚህ በላይ የከፋ ነገር እሷ ላይ ልታረግ ትችላለች ሃይሚ ይሄን በሰማች ቁጥር። እንደዚህ አይነት ነገር እኮ አይነገርም ሲጀመር ብሩኬ፣ እንደዚህ አይነት ነገር አይነገርም፣ አይወራም። የምር እንደዚህ አይነት ነገር ጭራሹንም አይነገርም፣ አይወራም። ዝም ማለት ነበር የነበረብን። አሁን እሷ ራሷን ስታለች። በጣም በመደንገጥ ድንጋጤ ውስጥ ገባች። የእሷ ህይወት ነው የሚበላሸው። እቺ ልጅ ከየትም ያመጣችው ልጅ ይሄኔ ከሌላ የወለደችው ልጅ ነው። እናንተን ለመበጥበጥ ሁን ብላ የመጣች ይሆናል። ሃይሚን ለመበጥበጥ የሃይሚን ህይወት ለመበጥበጥ ሁን ብላ የመጣች ሴት ትሆናለች። እና እንደዚህ አይደረግም ነው ምላችሁ። እንግዲህ አሁን እንደ አዲስ ለሃይሚ ንገራት፣ አስረዳት፣ ትረጋጋ። ሃይሚ ራሷን እንዳትጎዳ በደንብ ቀረብ ብለህ ንገራት፣ ምከራት። በደንብ ዲኤንኤ መደረግ አለበት። እንደ አዲስ የማን ልጅ እንደሆነ በደንብ መጣራት አለበት። ዝም ብለህ መቀበል የለብህም፣ ማመን የለብህም። ያንተ ልጅ ናት ሲባል ዝም ብለህ ማመን የለብህም። እና ተመልካቾቼ እናንተ ምን ትላላችሁ? እስኪ አስተያየት እንድትሰጡኝ። እኔ የብሩኬ ልጅ አይደለም ብዬ ነው በቃ እኔ የምነግራችሁ። የብሩክ ልጅ አይደለም። እቺ የመጣች ህይወት ልትበጠብጥ የመጣች ሴት ናት ብዬ ነው እኔ እንግዲህ በራሴ በግሌ አስተያየት የምሰጠው። እናንተ ደስ ያላችሁን እንግዲህ አስተያየት መስጠት ትችላላችሁ። እንግዲህ የዛሬው ቪዲዮ ባጭሩ ይመስላል። ቤተሰቦቼ ለቤቱ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ሁላችሁንም እወዳችኋለሁ። ቻው ቻው።